الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، الشرك كالله بدع كالله من جزم كأهل الشرك كأهل البدع كبدع سوش جار كشرك سوش جارا فلمياو يقتلا من جزم بما سرجع القرآن بحديث بسلفوش الرداد يمزن የቢድዓ ሰዎችን ቢድዓቸውን ማጋለጥ የሽርክ ሰዎችን ያን ሽርካቸውን ማጋለጥ ሽርክ ላይ እንዳሉ ጭምር ማጋለጥ ይሄ ይቀጥላል ኢላ የውል ቂያማ ይቀጥላል ባጢል እስካለ ድረስ ውሸት እስካለ ድረስ እዚህ ማከለ ደግሞ የሐቅ ተጣሪዎች እስካሉ ቁርአንና ሐዲስ እስካለ ድረስ ምንጊዜም ሐቅና ባጢል ግብ ይቀጥላሉ ይሄ ማይካድ ጉዳይ ነው ሰዎችን ዝም ብሎ ለመዝለፍ ሳይሆን በማስረጃ የተደገፈ የሰዎችን ባጢል ወደ ሌሎች ሰዎች ልክ ካንሰርን እንደምንፈራው ሁሉ የሽርክ ካንሰር አለ የቢድዓ ካንሰር አለ ይሄ ደግሞ በውስጥ ሰርጎ ከገባ በጣም አደጋ ነው ለዚህ ነው ሰዎች ተውሂድ የሚያስተምሩ ሰዎች ስለ አላህ አንድነት የሚሰብኩ ወንዘኛ ቆላት ተበሉ አውሊያ ጅንያ ናቸው አታምልኩ የሚሉ ሰዎችን ስም እየለጠፉ ሌላው ምንም የማያውቀው ማህበረሰብ ዲንን እንዳይረዳ እንቅፋት መሰናክል የሆኑ ሰዎች አሉ ያን ደግሞ እነዛ ሰዎች አሉ ተብሎ ሐቅ መነገሩ አይቀርም ትምህርቱ ይቀጥላል ስለ አላህ አንድነትን ሰብካ ስለ አላህ አንድነት ሲሰበክ የሚከፋቸው ሰዎች አሉ እሽማዕዘት ቁልቡ الذين لا يؤمنون بالآخرة እንዳለው አላህ በብቸኝነት ብቻ ሲነሳ ብቻውን ሲወሳ ልባቸው ኩምተር ሽምቅቅ የሚሉ ሰዎች እንዳሉ አላህ ነግሮናል ቁርአን ላይ ይሄ አህሉ ተውሂድና አህሉ ሽርክ መለያቸው አማኞች ደግሞ አላህ Subhanahu Wa Ta'ala በብቸኝነት ሲነሳ በጣም ውስጣቸው ይረካል ይደሰታሉ ይሄ ይቀጥላል ማለት ነው ኢንሻአላህ ስለዚህ ምን ጊዜም በሐቅ የሚያስተምሩ ሰዎች የሐቅ ወደ ሐቅ የተጣሩ ያሉ ሰዎች ማስተማር እንጂ ወደ ኋላ ማለት አያስፈልግም ምክንያቱም ብዙ የሚድኑ ሰዎች አሉ ብዙዎች እየጠፉ እንዳለ ሁሉ ብዙ ደግሞ ተውሂድን እየተረዱ ወደ ተውሂድ ወደ ሱና የሚወጡ ሰዎች ስላሉ ትምህርቱ ይቀጥላል ሰላም አለይኩም ወራህመቱላሂ ወበረካቱ